ይሄ ልብስ ደግሞ እንግዲህ ኦሬንጅ ከለር ዋው በቃ ድምቅ የሚያደርግ በግሩፕ ቢለበስ ለብቻም ቢለበስ ለየት ብሎ ለመዋል እዩት እንዴት ደግሞ እንግዲህ ቀይ ነገር ለሚወድ ሰው በቃ ይሄ ነው። ቀይ ማለት እንግዲህ ይሄ ነው። በግሩፕ ብትለብሱት ለየብቻም ብትለብሱት ከምትዘንጡበት ልብሱ ድምቅ የሚያደርግ በቃ ቀይ ምር ዝንጥ የምታደርግ መካከለኛ ጥበብ የምትባል ናት። ለእቺ ልብስ ለወራጅ ተብላ የተሸመነች ልብስ ናት። አንዷን አርብ አይታችኋታል። ግማሽ ናት። እቺ በነጠላዋ ሳይዝ ናት። አንዷ አርብ ሶስቱ አርብ እንደዚህ በተመሳሳይ ነው። እቺ እንደዚህ እንትን ተብላ መስቀሏ እዚች ጋር መሆን ትችላለች። በወራጅ የሚሰራ ልብስ ነው። በጣም የሚያምር ልብስ ነው ተሰርቶ። ሰላም የሰላም ቲዩብ ተከታታዮች እንዴት ናችሁ? እንኳን ለዳግሚያ ትንሳኤ በሰላም አደረሳችሁ እያልኩኝ አሁን ደግሞ መጪው የዳግሚያ ትንሳኤ በዓልና ደግሞ የተለያዩ ፕሮግራሞች የሚካሄዱበት ወቅት ምርቃት፣ ግራጁዌሽን የተለያየ ፕሮግራም የሚሆንበት ወቅት ነው። ለነሱ ይሆናሉ ያልኳቸውን አዳዲስ ጥበቦች ሰፋ የሚያሉ መካከለኛ የሚሆኑ በግሩፕ ለብቻም ቢለበሱ የሚያምሩ ልብሶችን እያሳዩአችሁ አብረን እንቆያለን። እኔ እንደዚህ ሽብርቅ ያልኩበት ኦርደር ለግራጁዌሽን የታዘዘ ልብስ ነው። በጣም ያምር ልብስ ነው። እንግዲህ እንደነዚህም ሰፋፊ ጥበቦችን እያሳዩአችሁ አብረን እንቆያለን። ዛሬ ደግሞ እንግዲህ እንደዚህ እምር ሽብርቅ ያለው በፍላወሮች ያበደውን ልብስ ደግሞ ማሳያችሁ እንዴት እንደሚያምር እዩት። በግሩፕ ቢለበስ ለምርቃት ለተለያየ ፕሮግራም መሆን የሚችል ነው። ይሄ ነጭ መስሎ የሚታያችሁ ፓርቱ በሙሉ ሻምፓኝ ወርቀ ዘቦ ነው። ሜዳው ወርቀ ዘቦ በቃ ፍላወሮቹ ካረፉበት ውጭ ያለው በሙሉ ወርቀ ዘቦ ልብስ ነው። በጣም ነው የሚያምረው። ሻይን አለው። ሻይኑ በቃ እነዚህ ፍላወሮቹ ላይ ብቻ ነው ወርቀ ዘቦና ሻይን የሌለው። ነጠላዋንም ላሳያችሁ እዋት እንዴት እንደምታምር ነጠላዋ ራሱ ቅልብጭ ያለች ጥበብ በጣም የሚያምር ጥበብ ነው። ቆንጆ ነው። ነጠላውን ሞጥቼ ላሳያችሁ። እዩት እንዴት እንደሚያምር መነኑ ራሱ ንጹህ መነን ነው። በጣም ነው የሚያምረው። ቆንጆ ልብስ ነው። ይሄ እንግዲህ እንደዚህ ጣል ተደርጎ እንደዚህ ሲለበስ በቃ ዝንጥ ነው የሚያደርግ። ይሄ በምትፈልጉት ዲዛይን ከወገብ በላይ ተጠልፎ ቆንጆ ሆኖ አልቆለት 26000 በምትፈልጉት በራሳችሁ ዲዛይን ነው የሚሰራው። ይሄ ልብስ ደግሞ እንግዲህ በዚህ ከለር በጣም ነው የሚያምረው። ፒንክ እና በጣም ወርቀ ዘቦ ነው። በጣም የሚያምር ልብስ የሚያዘንጥ ነው። ፍላወሮቹን እዩት። ይሄ ልብስ ከለር ተቀይሮለት ነው እንጂ አዲስ ጥበብ አይደለም። ግን ምን ጊዜም ክር ሲቀየር ሁሉም ልብሶች አዲስ ይሆናሉ። በጣም የሚያምር ልብስ ነው። ነጠላዋንም ደግሞ ላሳያችሁ። እዩት። ነጠላዋ ራሱ መካከለኛ የሚባል ነጠላ ነው። ትንሽም አይደለም። በቃ ቆንጆ ልከኛ የሚባል ይሄም በምትፈልጉት ቆንጆ ሆኖ ተሰርቶ አልቆለት ይሄ ዋጋው 20000 ብር። ይሄ ልብስ ደግሞ እንግዲህ ፈትል ልብስ ነው። ብዙ ሰዎች ወጥ ልብስ ትወዳላችሁ። ይሄ ደግሞ አዲስ ነው። በጣም ነው የሚያምረው። እንዲህ ዘርግቼ ነው ማሳያችሁ። በቁመት ሙሉ የሚሄድ ነው። 2 አርብ ሆኖ ግን ስፋቱን እዩት። በጣም ደስ የሚል ነው። ይሄን ጊዜ አጥቼ ነው እንጂ ራሴ እኔ ሰርቼ ሳምፕል ለብሼ ብታዩኝ በጣም ደስ ይለኛል። ዝንጥ የሚያደርግ አንገቱ ላይ ደግሞ በፈለጋችሁት ዲዛይን መጠለፍ ይችላል። በዚህ በራሷም ጥለፊልኝ ካላችሁ ትችላላችሁ። አይ እንደዚህ አይነት ዲዛይን መስቀል አድርጊልን ምናምን ብትሉም ትችላላችሁ። ይሄ በጣም የሚያምር ነው። የፈትሉን ስፋት እዩት። በጣም ትልቅ ልብስ ወጥ ነው። ያልተቆራረጠ ልብስ ነው። ነጠላውን ራሱ እዩት ምን እንደሚያክል። ከፈለጋችሁ በሙሉ ከፈለጋችሁ ደግሞ ግማሹን እንደመቀነት መጠቀም ትችላላችሁ። ይሄ ቆንጆ ሆኖ ተሰርቶ በምትፈልጉት አልቆ 14000። ዋጋው ለምን ጨመረ እንዳትሉ ፈትል ልብስ ነው ብያችኋለሁ። ያው ለእናንተ ላይ ታያችሁ ይችላል። ይሄ በእጅ የተፈተለ ፈትል ነው። መነን አይደለም። የቻይና ጨርቅ አይደለም። በእጅ የተሰራ ፈትል ልብስ ነው። ቆንጆ ልብስ ነው። ከለሩን እኔ በጣም ነው የወደድኩት። ይሄ ከለር የሚወደድ ከለር ነው። እቺ ደግሞ እንግዲህ አዲስ ደረጃ ጥልፍ ናት። ቆንጆ ልብስ ናት። አንዱ ደረጃ መቀነስ ይችላል። ይሄ ከለር አገባቡ በጣም ነው የሚያምረው። እዩት እንግዲህ በጣም ቆንጆ ጥበብ ነች። አንዱ ደረጃ ደግሞ እንደዚህ ተቀንሶ ደግሞ እንደዚህ በሁለቱ ብቻ መሰራት ይችላል። አርቡ በጣም ትልቅ ልብስ ነው። ቆንጆ ልብስ ነው።
በወራጅ መሰራት ይችላል። አንዷ እቺ ነገሯ ተቀንሳ አንዷ ደረጃ በወራጅ መሰራት ይችላል። በጣም የሚያምር ከለር አገባብ ነው። ይሄን በምትፈልጉት ቆንጆ ሆኖ ተሰርቶ አልቆለት 21 ሺህ። ይሄ ልብስ ደግሞ እንግዲህ ኦሬንጅ ከለር ዋው! በቃ ድምቅ የሚያደርግ በግሩፕ ቢለበስ ለብቻም ቢለበስ ለየት ብሎ ለመዋል እዩት እንዴት እንደሚያምር። ይሄ ልብስ በግሩፕ ለብሶ ማሰብ ነው እንግዲህ። ኦሬንጅ መደብ ነው፣ በጣም ነው የሚያምር። ወርቀ ዘቦ አረንጓዴ አረንጓዴዎቹ ዳርዳራቸው ላይ ያለ ቆንጆ ልብስ፣ የሚያምር ልብስ ነው። በግሩፕ ብትለብሱት ለየብቻም በጣም የሚያዘንጥ ልብስ ነው። ነጠላዋንም ላሳያችሁ። ይዋት ነጠላዋ ራሱ በቃ ምን ይወጣላታል? በጣም የምታምር ዲዛይን፣ ቆንጆ ዲዛይን ናት። ይሄም በምትፈልጉት ቆንጆ ሆኖ ተሰርቶ አልቆ 26 ሺህ። ይሄም በጣም የሚያምር ቆንጆ ልብስ ነው። ፒች ከለር፣ ወደ ፒች ከለር ጠጋ ይላል። ሜዳው በደንብ ቀይ ወርቀ ዘቦ አለው። የአረንጓዴው ደግሞ የራሱ የሎሚ ከለሩ ደግሞ የራሱ ወርቀ ዘቦ አለው። የሚያምር ልብስ ነው። ነጠላዋን እዋት ቅልብጭ አለች። በዚህ መጠለፍ ትችላለች። ከወገብ በላይ ደግሞ በምትፈልጉት በራሳችሁ ዲዛይን ቆንጆ ሆኖ መሰራት ይችላል። ይሄን በምትፈልጉት ቆንጆ ሆኖ ተሰርቶ አልቆ 22 ሺህ። እንዴት እንደሚያምር እውነት በጣም ነው የሚያምረው። አሁን ደግሞ ግራጁዌት እና የተለያዩ ፕሮግራሞች ያሉበት ጊዜ ነው። እንግዲህ በግሩፕ ናችሁ ለምትመጡ ደግሞ ዲስካውንት አለን። ያው የግሩፕ ብዙ ጊዜ ግራጁዌሽን ምናምን ያው ግሩፕ ነው። ይሄን ልብስ ደግሞ እዩት። የከለር አገባቡ አዲስ ነው፣ በጣም ነው የሚያምረው። ዲዛይኑ አዲስ ነው ልላችሁ አልችልም። እንግዲህ ከስተመሮች እኔም ሰርቻለሁ። ይሄ ልብስ ግን እንደዚህ ደግሞ በኦሬንጅ ከለር፣ በኦሬንጅም አይደለም ይሄ ፈዘዝ ያለ ኦሬንጅ ነው። እንግዲህ እናንተ ታዩታላችሁ ከለሩን። እኔ ብዙ ጊዜ ዩቲዩብ ላይ ብዙ ከለር አልጨምርም እና አንዳንድ ከስተመሮች ከሌላ ዩቲዩብ ቻናል ላይ ፎቶ አንስታችሁ ትልኩልኝ እና ያንቺ ፈዘዘ ምናምን ትሉኛላችሁ። እውነት ለመናገር እኔ ስቀርጽም ያን ያክል መብራትም አልጠቀምም። እንደምታዩት ከሱቄ መብራት ውጭ ብዙም ነገር አላበዛም። እናንተም ያያችሁትን ያመናችሁበትን ልብስ ነው መላክ የምፈልግ እንጂ ከለር ጨምሬ በኋላ እናንተ ጋር እጃችሁ ላይ ሲደርስ ይሄ ልብስ አይደለም ይሄ አይደለም ብላችሁ እንድትወዛገቡም እንትን አልልም እና በተቻለኝ አቅም በምንቀርጽበት ካሜራ ተቀርጾ ራሱን ሪል ከለር እንድታገኙት ነው የምፈልገው እና ያን ያክል የከለር ለውጥ እኔ ጋር አይኖርም ማለት ነውና ይሄ ልብስ ቆንጆ ሆኖ ተሰርቶ አልቆለት 18 ሺህ። ነጠላዋም ራሷ በጣም ነው የምታምረው። ላሳያችሁ። ደረጃ አላት። እዩት፣ ደረጃው ራሱ ነጠላውን ትልቃቱን እዩት፣ ደረጃው እንዴት እንደሚያምር እንግዲህ እንዲዘንከት ተብሎ በጣም የሚያምር ልብስ ነው ይሄ። እንግዲህ በግሩፕም በምንም ቢለበስ እውነት በጣም ነው የምትወዱት። በዚህ ከለር ራሱ አሁን ገና ከሸማኔ የወጣ ልብስ ነው፣ ገበያ ላይም ራሱ የለምና ቆንጆ ልብስ ነው። ይሄ ልብስ ደግሞ እንግዲህ ቀይ ነገር ለሚወድ ሰው በቃ ይሄ ነው። ቀይ ማለት እንግዲህ ይሄ ነው። በግሩፕም ብትለብሱት ለየብቻም ብትለብሱት የምትዘንጡበት ልብሱ ድምቅ የሚያደርግ በቃ ቀይ ሜዳው ላይ ወርቀ ዘቦ በጣም አለው። ያው ስለማይታያችሁ ነው እና እነዚህ ቢጫዎቹ ፓርትም ሙሉ ወርቀ ዘቦ ናቸው። በጣም ቆንጆ ልብስ ነው። የወደዳችሁት ነው የምትለብሱት። እዩት፣ ዲዛይኑ የነጠላዋ ራሱ ስታምር ቅልብጭ ያለች ነች። ይሄ ቆንጆ ሆኖ ተሰርቶ አልቆ 18 ሺህ በሚያምር እንግዲህ ይሄ በቃ ልበሱት ልበሱኝ የሚያስብል ልብስ ነው። ይሄ ደግሞ እንግዲህ ቀይ ነው፣ በጣም ነው የሚያምረው። ግን ቀይ ስላችሁ ሜዳው ደግሞ ቡኒ ነው። በቃ ይሄ ኮፊ ከለር የሚባለው ነው። ወርቀ ዘቦ በጣም አለው። ቢጫ ወርቀ ዘቦ በጣም የገባበት ነው። ቡኒ ከለሩ ላይ የሚያምር ልብስ ነው። ነጠላውንም ላሳያችሁ። እዩት፣ ነጠላው ራሱ ፍላወሯን ቁጭ ነው በቃ ያደረጓት። ምንም የተቀነሰላት ነገር የለም። የሚያምር ልብስ ነው። እስኪ ነጠላውን አንስቼ ላሳያችሁ። እዩት ጥበቡ፣ ትልቀቱን እዩት። ከዚህ ከጠረጴዛው ወርዶ እዚህ ጋር ነው ያለው። ትልቅ ጥበብ ነው።
ትልቅ ጥበብ በቃ የሚያምር የሚያዘንጥ ጥበብ ነው። እንደዚህ ጣል ተደርጎ እንደዚህ ሲለበስ ማን እንደዚህ ልብስ አለ? በጣም ነው የሚያምረው። ይሄን በምትፈልጉት ዲዛይን ቆንጆ ሆኖ ተሰርቶ አልቆለት 22 ሺህ። ይሄ ልብስ ደግሞ እንግዲህ በቃ ቢጫ ልብስ ነው። እንዴት እንደሚያምር ኬሻ ስራ ነው የሚባል ቆንጆ ልብስ ነው። ጥበቡ አነስ ብሎ የመጣ ነው። ከአሁን በፊት ሰፋ ባለው ሰርቼዋለሁ። አንዳንድ ከስተመሮቼ ጠበብ በሚለው የለሽም ወይ ያላችሁ ደግሞ ይሄው ጠበብ ብሎ የመጣ ከዛኛው ያኛው 45 ምናምን ነበር። ይሄ 30 ድረስ ነው የሚሆን። የሚያምር ቆንጆ ልብስ ነው። ይሄ በቃ ከባድ ጥበብ የሚባል ነው። ሁሉ ጥበብነቱ ትንሽ እጅ የሚይዛል ለሸማኔ። አሁን ይሄ በግሩፕ እንኳን ቢታዘዝ ትንሽ ቀን ይፈልጋል። በአንድ የሚገኝም ልብስ አይደለም። ቆንጆ ልብስ ነው። አዩት እንግዲህ እንዲህ ዝንጥ ብላችሁ ለብሳችሁት በግሩፕ ፏ ብላችሁበት ይሄ 20 ሺህ ብር። አንዳንድ ልብስ ለልጆች ዋጋ ለማውጣት የሚከብድ ልብስ አለ አይደል? አሁን ይሄ ራሱ ይሄ ልብስ አሁን ለልጆች መውጣት ይከብዳል። ምክንያቱም በስንት ብር ይሰራል? ብዙ ሰው የልጅን ልብስ ሲያስብ ዋጋው ቀነስ ያለ ይመስለዋልና ይሄን ልብስ አሁን ለልጅ ዋጋ አውጪ ብባል ለኔ ይከብደኛል። በጣም ከባድ ልብስ ነው። እዩት። ይሄ ልብስ ደግሞ ትልቅ ጥበብ ነው። ከለሩ እንደ በርገንዲ ነገር ነው፣ ቀይ አይደለም። ጥበቡ በሙሉ ዲዛይኑ የወጣው በወርቀ ዘቦ ነው። በቃ ሌላ ክር ብዙ የለውም። ወርቀ ዘቦና ክር ቅይጥ ነው፣ ግን በጣም የሚያምር ቆንጆ ልብስ ነው። ይሄን ግሩፕ ሆናችሁ ብትለብሱት እንዴት እንደሚያምር ምንም ይሄ በቃ ጥያቄ ሁላ የለውም። ፈርሱ ይሸፈናል። ነጠላውን እዩት። ትልቅ ነው ነጠላው ራሱ። ይሄ በቃ ሴንቲሜትሩ ራሱ ከ50 ሴንቲሜትር በላይ ነው። በቃ ይሄ ከታፋ ከፍ የሚል ነው ጥበቡ። ለክርስትና ቢለበስ፣ ለሰርግ በቃ ለግራጁዌሽን ቢለበስ ይሄ በቃ ያልጮኸ ከለር አለ አይደል? ደስ የሚል ከለር ነው። እዩት ትልቀቱ። ቆንጆ ልብስ ነው። ዋጋውም ደግሞ ጥሩ ነው። ይሄ በምትፈልጉት ቆንጆ ሆኖ ተሰርቶ አልቆ ከወገብ በላይ በራሳችሁ ዲዛይን ተሰርቶላችሁ ይሄ 18 ሺህ ቆንጆ ዋጋ ነው። ልብሱም በጣም ነው የሚያምረው። እየወደዳችሁት የምትለብሱት ልብስ ነው። እቺ ልብስም እንግዲህ በጣም ነው የምታምር። ይሄ አብሽ ከለር የሚባለው ከለር ነው። አይዋት ምር ዝንጥ የምታደርግ መካከለኛ ጥበብ የምትባል ናት። ለእቺ ልብስ ለወራጅ ተብላ የተሸመነች ልብስ ናት። አንዷን አርብ አይታችኋታል። ግማሽ ናት። እቺ በነጠላዋ ሳይዝ ናት። አንዷ አርብ ሶስቱ አርብ እንደዚህ በተመሳሳይ ነው። እቺ እንደዚህ እንትን ተብላ መስቀሏ እዚች ጋር መሆን ትችላለች። በወራጅ የሚሰራ ልብስ ነው። በጣም የሚያምር ልብስ ነው ተሰርቶ። እቺ አንዷ አርቧ ግማሽ አርብ የምትባል ናት። በጣም ነው የሚያምረው። ይሄ ለወራጅ ልብስ የተሰራ ጥበብ ነው። በጣም ነው የሚያምረው። እንግዲህ ይሄ በምትፈልጉት ቆንጆ ሆኖ ተሰርቶ አልቆለት 23 ሺህ ዋጋው። ነጠላዋ ደግሞ ይቺ ናት። በጣም ነው የምታምረው። ቆንጆ ልብስ ነው። 23 ሺህ። ይሄ ልብስ ደግሞ እንግዲህ እዩት። ፒች ከለር ነው። በዶቃ ከለር ነው ዲዛይኑ የወጣው። የምታዩዋቸው እነዚህ ቢጫ ቢጫ ነገሮች አልፎ አልፎ ነው እንጂ ይሄ በቃ ፒች ከለር ነው። በቃ የፒች ከለሩ በጣም ነው የሚያምር። እነዚህ ፈርጦቹ ራሱ እውነት ዲዛይኖቹን እያቸውማ እንዴት እንደሚያምሩት። ይኸው እንደዚህ ወደ ጎን አድርጌ ላሳያችሁ። እያንዳንዱ አርብ ላይ አሉ። በጣም ነው የሚያምሩ። ቆንጆ ጽድት ያለ ልብስ ነው። ነጠላዋን እዩት። በቃ ጽድት ያለች አውጥቼ ላሳያችሁ። ይሄ በግሩፕ ለግራጁዌሽን፣ ለምርቃት፣ ለምን በቃ ለሽምግልና አሁን ፕሮግራም በሽ ነው እንግዲህ እኛ ጋር ጾማችንም ተፈቷል። እዩት። ይሄ ልብስ እንደዚህ ያድርጋችሁ። ዋጋውም ቆንጆ ልብስ ነው። እንደ ትልቀቱ አይደለም። ቆንጆ ግን ጽድት ያለ ጥበብ ነው። ይሄ በምትፈልጉት ከወገብ በላይ ተጠልፎላችሁ በምትፈልጉት ዲዛይን 20 ሺህ ብር። ይሄ ደግሞ እንግዲህ ዶቃ ከለር ልብስ ነው። ዶቃ ከለር እንግዲህ እንዴት የምትወዱ ሰዎች ይሄው በሚያምር ዶቃ ከለር እንደዚህ
ወርቀ ዘቦ ደግሞ ነጭ ወርቀ ዘቦ አለው። በጣም ነው የሚያምረው ነጭ ወርቀ ዘቦ። እንግዲህ ለእናንተ ላይ ይታይ ይችላል። ያው ብዙ ጊዜ እንደምለው አታዩትም፣ እጃችሁ ላይ ሲገባ ነው እንጂ ወርቀ ዘቦ የሚታየው። ቪዲዮ ላይ በምንም እንትን ቢጨመርበት ብዙም የመታየት እድሉ ያን ያክል አይደለም። እንግዲህ ዶቃ ከለር የምትወዱ ሰዎች በጣም የሚያምር ልብስ ነው። ይሄን በግሩፕ ብትለብሱት ለብቻ የሚያደምቅ ልብስ ነው። እንግዲህ ደግሞ ተሰርቶ ከወገብ በላይ በምትፈልጉት ጥልፍ ተጠልፎ በእናንተ ዲዛይን አልቆለት 17 ሺህ። አረንጓዴ ልብስ ደግሞ የምትወዱ በቃ ይሄው እኔ አለሁ እያለ ነው። የሚያምር አረንጓዴ ከለር ነው። ይሄ የባንዲራ አይነቱ አረንጓዴ ነው። በጣም ነው የሚያምረው። ቆንጆ ልብስ ነው። ይሄ በምትፈልጉት ዲዛይን መጠለፍ ይቺ ራሷን ችላ ጥልፍ መውጣት ትችላለች። ቺኛዋን ፓርት መጠለፍ ይቺ ብዙ ዲዛይን አለው። ልብሱ ግን ዝም ያለ ነው። ሜዳው ላይ አረንጓዴ ወርቀ ዘቦ ደግሞ በደንብ አለው። ነጠላዋን ደግሞ ላሳያችሁ። ህይወት ነጠላዋ ራሷ በትንሿ ቁጭ ነው ያደረጓት። በቃ የሸማኔ ጥበብ እንግዲህ እዚህ ላይ ነው። በጣም ነው የሚያምረው። ይሄን በምትፈልጉት ቆንጆ ሆኖ ተሰርቶ አልቆለት 18 ሺህ። አሁን ደግሞ ወደ መካከለኛ ጥበብ፣ ዛሬ ብዙ መካከለኛ ጥበብ አልያዝኩም፣ ግን የተወሰኑ ይዣለሁ። የሚያማምሩ ናቸው። እነሱንም እያሳየኋቸው አብረን እንቆይ። እንግዲህ መቼም ቪዲዮ ማየት ያሰለቻል ሲረዝም አይደል? እንግዲህ ላለማርዘም እኔ እሞክራለሁ። ይችን ጥበብ ግን የዋት መካከለኛ የምትባል ቆንጆ ጥበብ ናት። ነጠላዋም ደግሞ ትንሽ ነው ከዋናው ጥበብ የምታንሰው። በጣም የሚያምር ልብስ ነው። ቆንጆ ልብስ ነው። ይቺ በግሩፕ ብትለበስ በጣም ጽድት ያለች ልብስ ናት። ይቺም ቆንጆ ሆና ተሰርታ በወራጅ መሰራት ትችላለች። ከወገብ በላይ መጠለፍ ትችላለች። እኔ ግን አሁን እየተናገርኩ ያለሁት ከወገብ በላይ ያለ ጥልፍ ነው። ይሄ ቆንጆ ሆኖ አልቆለት 16 ሺህ። ያው መካከለኛ ጥልፍ ብዙ ጊዜ ወጣቶች ይፈልጉታል። ትልቅ ነገር ከባድ ነገር አይሆንብን ይላሉ። ያው ከትልቁ አንፃር ያው ይሄ ጠባቡ በጣም አያደምቅም፣ ግን ጠበብ ያለ መካከለኛ ጥበብ፣ ጠባብ አይደለም ይሄ መካከለኛ ከሚባሉት ነው። በጣም የሚያምር ጥበብ ናት። ይዋት ወርቀ ዘቦ ደግሞ በጣም አላት። ዲዛይኗ በጎመኔና በእንትን ቆንጆ ሆነ የተሰራች ነች። ይሄን በምትፈልጉት ዲዛይን ቆንጆ ሆኖ ተሰርቶ አልቆ 17 ሺህ። ይዋት እንዴት እንደምታምር ይዤ ነው የምጀምርላችሁ ሁላ ማለት ነው። በጣም ጽድት ያለች ጥበብ ናት። ቀረብ አድርገን እናሳያቸው። ቆንጆ ልብስ ነው። ነጠላውን በጣም ነው የሚያምረው። እቺ በቃ እርግጠኛ ነኝ የትልቅ ሰዎችን ምርጫ ናት የምትሆነው። ፒች ከለር ናት። ሜዳዋ በጣም ወርቀ ዘቦ አለው። በጣም ነው የሚያምር። መነኑም ጽድት ያለ ነው። ይሄ በወራጅ ራሱ መሰራት ይችላል። ይሄ ጥበቡ ከትልቅ ስላልሆነ በወራጅ መሰራት ይችላል። ይሄም ቆንጆ ሆኖ ተሰርቶ አልቆ 17 ሺህ። እንግዲህ ዛሬ ቀጠን ያሉ ምላቸው እነዚህ ናቸው። ብዙ ቀጭን አልያዝኩም ዛሬ። ይሄ ደግሞ ስካይ ብሉ የሚባለው ከለር ነው። በጣም የሚያምር ከለር ነው። እንግዲህ እንደምታዩት ቆንጆ ነው። 5 አርብ ልብስ ነው። አሁን እቺ ልብስ 5 አርብ ነች። ወራጅ መጠለፍ ይችላል። አንገት መጠለፍ ይችላል። በምትፈልጉት መሰራት ይችላል። ነጠላዋም ደግሞ እንደምታዩት ቀጠን ብላ በጣም ነው የምታምር ቆንጆ ልብስ ናት። እንዲህ አይነት ከለር የሚወድ ሰው ይሄም ቆንጆ ሆኖ ተሰርቶ አልቆ 14 ሺህ። ይቺ ጥበብ ደግሞ እንግዲህ በጣም ቀጭን ጥበብ ናት። እንግዲህ እንደምታዩት በጣም ነው የምታምረው። ሳይዟም ይቺው ናት። 5 አርብ ልብስ ናት። ቆንጆ ልብስ ናት። በወራጅ መሰራት ትችላለች። አንገት መሰራት ይችላል። እንግዲህ ቀጭን ሆኖ ንስንስ ያለ ልብስ ያማረው ሰው ይቺን ነው የሚለብሰው። ምክንያቱም 5 አርብ ናት። ቆንጆ ልብስ ናት። ነጠላዋን በራሷ ሳይዝ ናት። ይቺ ቆንጆ ሆና ተሰርታ አልቃ 13 ሺህ። ዛሬ ደግሞ እንግዲህ የቁርባን አታሳይንም እያላችሁኝ ነው። የዛሬ ቁርባኖችን ላሳያችሁ ሃይላይት፣ ሰዓቱም እንዳይበዛ። ይሄ ልብስ ራሱ በጣም ነው የሚያምረው። እንግዲህ እዩት እንዴት እንደሚያምር እዩት። ጎንና ጎን እያደረኩ ላሳያችሁ። ይሄ ደግሞ እዩት አዲስ ጥበብ ነው። ይሄ ራሱ እንዴት እንደሚያምር እዩት። አዲስ የመቁረቢያ ነው። በጣም ነው የሚያምረው። ቆንጆ ልብስ ነው። እዩት እንግዲህ ዛሬ ፏፏ ያሉ ናቸው።
ይሄ ደግሞ እኔ በእጄ ያስኩትን እዩት። ቆንጆ ልብስ ነው። ይሄ ደግሞ እንግዲህ እኔ ደግሞ በእጄ ያስኩት ደግሞ እዩት። ዶት ያለው የሚያዘንጥ የመቁረቢያ ልብስ ነው። ቆንጆ ቆንጆ ልብሶች ናቸው። ዛሬ እንግዲህ የመቁረቢያ ልብስ እያሳየኋችሁ አብረን የቆየ ነው። ይሄን ይመስላል የዛሬ ፕሮግራሜ። ዋጋቸው ደግሞ እዚህ ጋር ያሉት በሙሉ 17 ሺህ ብር ናቸው የመቁረቢያ ልብሶች። ይሄኛው ግን 16 ሺህ ነው። ከሁሉም የሚለየው ይሄ ነው፣ 16 ሺህ ብር የዚህ ዋጋ። ሌሎቹ ግን ይሄ ልብስ አሁን እንዴት ነው የሚያምረው! የራሱ ወርቀ ዘቦ አለው። በጣም ነው የሚያምረው። እንግዲህ ለዛሬ እነዚህን የመሳሰሉትን ጥበቦች እያሳየኋችሁ የቆየሁት ከሰላም ሀበሻ ነው። አድራሻችን አዲስ አበባ 22 አውራሪስ ጋር ጸዲ ፕላዛ ላይ እንገኛለን። ስልካችን 0963732121 ብላችሁ ብትደውሉ በዋትስአፕ በቴሌግራም የምመልስ ይሆናል። እንግዲህ መጪው የዳግሚያ ትንሳኤ በዓል ነው። እንኳን አደረሳችሁ ውድ ከስተመሮቼ። በጣም በያላችሁበት ሁላችሁም ሰላም ሁኑ። አመሰግናለሁ።